እንዴት ናችሁ አድማጮቻችን? ይህ ፎልስ ናይን ነው ፕሮግራማችን። እንግዲህ ዛሬ በሁለተኛ ፕሮግራም ተከስቷል። ስለ ዛሬው ምሽቱ ስለ ቻምፒዮንስ ሊግ ጨዋታ ነው እንግዲህ የምናወራው። ጥሩ ፕሮግራም ይሆናል ብዬ አስባለሁ። ስለ አርሰናል እና ስለ ሪያል ማድሪድ ጨዋታ የተወሰኑ ነገሮችን እንነጋገራለን። አሮና እንዴት ነህ? አለው ዮዬ አማን ነው። ሰላም ነው ሁሉም። እንግዲህ የትላንቱን ጨዋታዎች እንዴት አያቸው? የፒኤስጂ እና የአስቶን ቪላን ጨዋታ እንዴት አየው? በጣም ጥሩ ጨዋታ ነበር አይደል? ጽድት ያለ ጨዋታ ነበረ። እንግዲህ ተዝናንተንበታል። በጣም ጥሩ ጨዋታ ነበረ። ትክክለኛ ኳርተር ፋይናልን የሚመስል ጨዋታ ነበር። እንግዲህ እስቲ ስለ ዛሬው ስለ ማድሪድ እና ስለ አርሰናል ጨዋታ የተወሰኑ ነጥቦችን ለማንሳት እንሞክራለን። እንግዲህ በርዕሳችንም ሪሞንታዳ በቤርናቦ ይፈጠራሉ ብለን ጥያቄ ጠይቀናል። ምን ታስባለህ አሮና? እስቲ እንዴት ስለ ጨዋታውን ከባለፈው ጨዋታ ተነስተን የዛሬ ምሽቱ ጨዋታ እንዴት ይሆናል የሚል ግምት አለህ? እስኪ ዛሬ ብዙዎች እንግዲህ ሪሞንታዳ ይከሰታል እያሉ እየተናገሩ ነው ያለው። ማድሪዶችም ቢሆን በኮንፊደንስ ውጤቱን እንገለብጠዋለን እያሉ ነው። እኔ እንኳን በእኔ በኩል የሚሳካ አይመስለኝም። እውነት ለመናገር ማድሪድ አሁን አቅሙ ያለው አይመስለኝም። የዘንድሮ ማድሪድ እንደ ባለፈው አመቶቹ ቤንዜማን እንደያዘው መሀል ላይም ክሮስን እንደያዘው አይነት ማድሪድ አይደለም አሁን ያለው እና እነዛን ብዙ ነገሮችን ያው በኋላ ላይ ደግሞ በደንብ ወደ ውስጥ እንገባበታለን። ብዙ ነገሮችን ስታይ በጭራሽ ሪያል ማድሪድ ያሳኳል ብዬ አላስብም። ያው እንግዲህ ሪያል ማድሪዶች ይቅርታ ማንቸስተር አፌ ላይ እየመጣ ደጋገምኩ። የዩሮፓ ሊግ ብዙ ከመሄድ የተነሳ ነው እና ሪያል ማድሪድ ይሄን ያሳካል የሚል እምነት የለኝም። እስቲ ከባለፈው ጨዋታ ተነስተን አንዳንድ ነጥቦችን ለማንሳት እንሞክርና ማድሪድ በባለፈው ጨዋታ የነበራቸው አቀራረብ የዛሬ ምሽቱን ጨዋታ ለማሸነፍ በቂ አቀራረብ ነበር ወይ የሚለውን ለማንሳት እንሞክርና እንግዲህ በባለፈው ጨዋታ እንደምናስታውሰው ማድሪድ በ4-4-2 የፕሬሲንግ ስታይል ነበር ለመምጣት የሞከረውና ዳርና ዳር የ4-4-2 የሁለተኛው አራት ዳር ላይ የሚሆኑት ሮድሪጎ እና ቤሊንግሃም ወደ መሀል በመግባት መሀል ላይ እንግዲህ ኦቨርሎድ ለመፍጠር ሲሞክሩ ነበር። ወደ 4-2-2-2 አይነት ቅርጽ ይወስደዋል። መሀል ላይ በጣም ኦቨርሎድ ለመፍጠር ይሞክሩ ነበር። ግን ደግሞ ፊት ያሉት ሁለቱ ኬሊያን ምባፔ እና ቪኒሺየስ ጁኒየር እንደምናውቀው አታኪንግ ማይንድ ተጫዋቾች ናቸው። ፕሬሲንግ ላይ ብዙ ረጅም ሰዓት ማጥፋት የሚወዱ ተጫዋቾች አይደሉም። እንግዲህ ካስታወስክ የባለፈው ጨዋታ ላይ የመጀመሪያ ደቂቃዎች ላይ ማድሪድ አርሰናልን ጥሩ ተጭኖት ነበር። ቶማስ ፓርቴ መሀል ላይ ኳሱን በነፃነት እንዲያገኝ ኬሊያን ምባፔ እና ቪኒሺየስ ጁኒየር መስመሮችን በመዝጋት ቶማስ ፓርቴ ኳስ እንደ ልቡ እንዳያገኝ ለማድረግ ሞክረው ነበር። ነገር ግን ይህ አጫወት ሊዘልቅላቸው አልቻለም። ያው ኬሊያን ምባፔ እና ቪኒሺየስ ጁኒየር ይህንን ፕሬሲንግ ለመቋቋም ይህን ፕሬሲንግ ለማስቀጠል አልቻሉም። እንዲሁም ጁድ ቤሊንግሃም ይህን ፕሬሲንግ ለማስቀጠል አልቻሉም። አርሰናል ከዛ በኋላ ነው እንግዲህ በነፃነት ኳስን በመሀል በመስመር እያለ እየተሸጋገረ መጫወት የቻለው። ኳስን በነፃነት እነ ዲክላን ራይስ በነፃነት ኳስን በመስመሮች መካከል ሲቀበሉ እነ ጋብሪኤል ማርቲኔሊ በግራ በኩል ያለውን በአርቴታ ታስቦበት የነበረውን የኦቨርሎድ በግራ በኩል ያለውን ኦቨርሎድ እንዲፈጠር በማድረግ በቀኝ በኩል ደግሞ ቡካዮ ሳካ ከዴቪድ አላባ ጋር በአይዞሌሽን 1-1 እንዲገናኝ በማድረግ አርቴታ የጨዋታውን ጌም ፕላን በበላይነት አጠናቋል። ማድሪድ እንግዲህ ቡካዮ ሳካን መቆጣጠር ፈልጎ የነበረው በዴቪድ አላባ እና ሲያስፈልግም ደግሞ ጁድ ቤሊንግሃምን ሁለተኛ ተደረቦ ዴቪድ አላባ እንዲያግዘው በማድረግ ነበር ያሰቡት። ነገር ግን የቡካዮ ሳካ ኢንዲቪዥዋል ብሪሊያንስ ማለት ይቻላል ሁለት ቅጣት ምቶችን ለግብ የተቆጠሩትን ሁለት ቅጣት ምቶች እንዲሁም ደግሞ ቦክስ ውስጥ ሲያሻግራቸው የነበሩ ኳሶች ያው
አርሰናል ደንበኛ 9 ቁጥር አጥቂ ስለሌለው ነው እንጂ 2 ኳሶችን ጥሩ ኳሶችን ወደ ቦክሱ አሻግሮ ነበር እና ቡካዮ ሳካን መቆጣጠርም አቅቷቸው ነበር። እንግዲህ ማድሪድ ባለፈው ጥሩ ጌም ፕላን አልነበረው ማለት ይቻላል። አንቸሎቲ እንግዲህ የረጅም ዓመት ልምድ ያላቸው አሰልጣኝ ናቸው። ነገር ግን በባለፈው ጌም ፕላን በወጣቱ አሰልጣኝ ሙሉ ለሙሉ በሚቻል ሁኔታ በጌም ፕላን ተበልጧል የሚል ግምት አለኝ እና ምን አስተያየት አለ? ከባለፈው ጨዋታ እንጀምር ብዬ ነው። ልክ ነው ዮይ። ያው የባለፈው ጨዋታ እንግዲህ በደንብ እንዳየ ነው አርሰናል አብዛኛውን ጊዜ ያሳየውን ብቃት ነው ጥሩ አቋም ላይ ሲሆን የሚያሳያቸው ብቃቶች አሉ እና እነሱን ያሳየ ይመስለኛል። አሁን አርሰናል የዛን ቀን ኮምፓክት ነበረ በደንብ በቃ አሁን እነ ማርቲኔሊ የሆነ ሰዓት ላይ ማርቲኔሊ እንትና ቪኒሺየስ ብቻውን ኳስ ይዞ ከ80ኛው ደቂቃ በኋላ ይመስለኛል ብቻውን ያስጣለበት ሁኔታ አለ። ያ የሚያሳየው ምንድነው እንደ ቲም አርሰናል በደንብ እንደ ቲም የሚንቀሳቀስ ቲም ነው እና እንደ ቲም የሚንቀሳቀስን ቲም ደግሞ ማሸነፍ በጣም ከባድ ይመስለኛል። ኢንዲቪጁዋል ደግሞ ካየን እነ ሳካ አሉ፣ ራይስ አለ። አሁን ራይስ እንግዲህ ብዙ ጊዜ ጥያቄ ይነሳበት ነበረ 120 110 ከ100 ሚሊዮን በላይ የሚያወጣ ተጫዋች አይደለም ተብሎ ብዙ ጥያቄዎች የሚነሳበት ተጫዋች ነበር። የዛን ቀን መልስ የሰጠ ይመስለኛል። በጣም እንግዲህ ያው ብዙ ጊዜ በተደጋጋሚ አይተነዋል። የእሱን ቅጣት ምቶች የማይታሰቡ ቅጣት ምቶች ናቸው። ለዛውም በአንድ ጨዋታ ላይ 2 ነው ሊያስቆጥር የቻለው። ይህንን ስታይ ኢንዲቪጁዋል ብሪሊያንስ ምን ያህል እንደዚህ አይነት ወርልድ ክላስ የሆኑ ጌሞች ላይ እንደዚህ አይነት ተጫዋቾች ተጽዕኖ ሲፈጥሩ ማየት ትልቅ ነገር ይመስለኛል። ለሁለተኛውን ጨዋታ ደግሞ ይሄ ፐርፎርማንስ እንትን እንዲሉ ኮንፊደንሳቸውን እንዲያዳብሩ ያደርጋቸዋል። አርሰናሎች እነ ወጣቶቹ እነ ማይልስ ሉዊስ ስኬሊ የሚገርም እንቅስቃሴ ነበር ያደረጉት። እንግዲህ የተፈራው በአርሰናል በኩል ከጨዋታው በፊት የተፈራ የነበረው የገብርኤል መጋሊሽ ጉዳት ነበረ። በሚገባ ጃኮብ ኪዮር የተካው ይመስለኛል። ከዛም በላይ ደግሞ እነ ቶማስ ፓርቴ እና ራይስ ለተከላካዩ ሽፋን በመስጠት በጣም ትልቅ እንቅስቃሴ ነበር ሲያደርጉ የነበረው። እኔ እንደውም በጣም ትልቁ ኳሊቲ የአርሰናል የሚመስለኝ የቶማስ ፓርቴ እና የዴክላን ራይስ ለተከላካዮች የሚሰጡት ሽፋን ነው። ያ ሽፋን በጣም ኮምፓክትነሱን የቲሙን ኮምፓክትነስ በጣም ይጨምረዋል እና እንደነ ሪያል ማድሪድ እንደ ሪያል ማድሪድ ላሉ ትላልቅ ክለቦች ያ በጣም ፈታኝ ነው። አጥቅቶ ለሚጫወት ክለብ በጣም ፈታኝ ነው። ሁሉም የአርሰናል ተጫዋቾችን ካየን ሁሉም ከዛኛው ጫፍ ጎል ጫፍ እስከዚህኛው ጎል ጫፍ እንትን ይላሉ፣ እየተመላለሱ ነው የሚጫወቱት እና ካየን በስታቲስቲክስ ደረጃም ካየን አርሰናል 13 ኪሎ ሜትር ሸፍኗል። ከዛ በታች ነው ሪያል ማድሪድ ደግሞ የሸፈነው። ያ ትልቅ ተጽዕኖ እንዳለው በሚገባ አይተናል በአርሰናሉ ጨዋታ ቀን። ሪያል ማድሪዶችን ካየን ያው በክሊያን ምባፔ አማካኝነት የተወሰነ ድል ፈጥረው ነበረ። መጀመሪያው ደቂቃ ላይ የሆነ የሚያስፈራ ድል በዴቪድ ራያ ሊከሽፍ ችሎ ነበረ። እነ ሉካ ሞድሪች እና ካማቪንጋም ተጽዕኖአቸውን አላየንም። ያው መሀል ላይ በጣም ትልቅ ክፍተት ነበረ። ያ በዚህ ዓመት እንግዲህ እንደሚታወቀው የመሪ ተከላካዮቻቸው ትልቅ ጥያቄ የሚነሳባቸው ነበሩ። ያው የተወሰነ እንትን ለማለት ሞክሯል፣ ጥሩ ለመከላከል ሞክሮ ነበር ፈርስት ሃፍ ላይ። ያው ሰከንድ ሃፍ ላይ ግን ቅድም እንዳልኩት ኢንዲቪጁዋል ብሪሊያንስ ዴክላን ራይስ የሚገርም ቴክኒካዊ ብቃቱን ተጠቅመው በቅጣት ምቶቹ አርሰናልን መሪ ካደረገ በኋላ እንትናም ሚኬል ሜሪኖም የሚገርም 9 ቁጥር እንግዲህ ብዙ አጥቂዎችን የሚያስታውስ ጎል ነው ያገባው። በጣም አሁን በዴክላን ራይስ ጎል ተሸፍኖ ነው እንጂ የሚኬል ሜሪኖ ጎል በጣም ወርልድ ክላስ የሚባል አይነት ጎል ነው ያስቆጠረው። ያንን በመጀመሪያው ጨዋታ አይተናል። ያው በቴክኒክ እና በታክቲክ አንጻርም ተበልጠው ነው የታዩት ሪያል ማድሪዶች። ብዙ ነገር ማለት እንችላለን፣ ግን ያው አሁን ደግሞ ስለ መልሱ ጨዋታ ነው ያው የምናወራው። እስኪ የመልሱ ጨዋታ ዝም አልክ ዮኒ? እሺ እንግዲህ አለው ስለ መልሱ ጨዋታ እናውራ ካልን ማድሪዶች እንግዲህ ሪሞንታዳ ይኖራል እያሉ ነው።
በማድሪድ የቻምፒዮንስ ሊግ ታሪክ የ3-0 ውጤት ቀልብሰው አቁም። እንግዲህ የ3-0 ውጤትን ቀልብሰው የሚያውቁ ቻምፒዮንስ ሊግ ላይ የተወሰኑ ቡድኖች ናቸው። ከቅርብ ዓመታት ሊቨርፑል ማንሳት እንችላለን። የ3-0 ውጤት እንዴት እንደቀለበሱ በባርሴሎና ላይ የ3-0 ውጤት ቀልብሰው ነበር። እኔ ግን ማንሳት የፈለኩት ማድሪዶች ያው እንቀለብሰዋለን እያሉ ነው። መቼስ ተሸንፈናል አይባልም። ነገር ግን ማድሪዶች ውጤቱን ለመቀልበስ እያሰቡ ያሉት በኢንዲቪዥዋል ፐርፎርማንስ ነው። እንግዲህ የኔ ትውስታ ሊሆን ይችላል አርሰናል ላይ በጣም ኃይለኛ የሆነ ኢንዲቪዥዋል ፐርፎርማንስ አንድ ተጫዋች አሳይቶ አርሰናል ጌም የተሸነፈበትን ጨዋታ ለማስታወስ እኔ ተቸግሬያለሁ። አርሰናል በአንድ ተጫዋች ብቃት ጨዋታ ሲሸነፍ እንግዲህ መቼ እንደሆነ ለማስታወስ ይከብደኛል። በጣም ረጅም ጊዜ ሆኗል። አርሰናል በጣም ዌል ስትራክቸርድ የሆነ ቡድን፣ በጣም ጥሩ የሰለጠነ ቡድን፣ ዲፌንሲቭ ስትራክቸሩ በጣም የሚገርም ነው። ተጫዋቾች የቱ ጋር መጫወት እንዳለባቸው ያውቃሉ። የትኛውን ቀዳዳ መሸፈን እንዳለባቸው ያውቃሉ። ሪያል ማድሪድ ደግሞ በተቃራኒው ኢንዲቪዥዋል ተጫዋቾችን ነው ኤክስፔክት ለማድረግ የሚያደርገው። ኬሊያን ምባፔ ከሆነ ነገር ተነስቶ የሆነ ነገር ይፈጥራል፣ የሆነ ጎል ያገባል የሚል እምነት። ቪኒሺየስ ጁኒየርም ተመሳሳይ፣ ጁድ ቤሊንጋም ተመሳሳይ። አርሰናሎች ደግሞ በተቃራኒው በቲም ነው ዌል ኦርጋናይዝድ የሆነ ቡድን ያላቸው። እያንዳንዱ ቀዳዳዎችን ይሸፍናሉ። የጌሙን ቴምፖ መቆጣጠር ይችላሉ። ቶማስ ፓርቴ በጣም ድንቅ አማካኝ ነው። ጌሞችን ሲያፈጥን ሲያቀዘቅዝ እናየዋለን። ማድሪድ የጎደለው ከቶኒ ክሩስ በኋላ ይሄ ይመስለኛል። የጌሞችን ፍጥነት ኮንትሮል የሚያደርግ ተጫዋች የለውም። ምናልባትም በዛሬ ምሽቱ ጨዋታ ዳኒ ሴባዮስን ያስገቡታል የሚል እምነት ያለን ብዙዎቻችን ለዛ ነው። ዳኒ ሴባዮስ እንግዲህ እንደ ቶኒ ክሩስ ባይሆንም ጌሞችን ግን የማረጋጋት የማፍጠን ባህሪ ያለው ተጫዋች ነው። አርሰናል ደግሞ በባለፈውም ጨዋታ 4 አማካዮችን ነበር ይዞ የገቡ፣ ትክክለኛ 4 ተፈጥሯዊ አማካዮችን ነበር ይዞ የገቡ። ሚኬል ሜሪኖ የ9 ቁጥር ተጫዋች ቢሆንም ተፈጥሮ ግን አማካይ ነው እና ወደ መሀል እየገባ እንዴት ማድሪዶችን ስትራክቸራቸውን ሲያበላሽ እንደነበር፣ እሱን ለመከተል የሚሞክሩ ተጫዋቾችን እንዴት ከቦታቸው እያሳተ ክፍት ቦታዎች ለዲክላን ራይስ ሲፈጠሩ እንደነበር፣ ዲክላን ራይስ ምን ያህል ክሮሶችን እንዳረገ ማስታወስ በጣም ከባድ ነው። ማድሪዶች እጅግ ክፍት ነበሩ። አሁን ከዛ የተለየ ምን ያደርጋሉ ብንል እኔ ከዛ የተለየ ብዙ የሚያደርጉት ያለ ነገር አይመስለኝም። ቡድኑ የዛ ጨዋታ ላይ ያሳየው ድክመት የዛ ጨዋታ ድክመት ብቻ አይደለም ብዬ ነው የማስበው። የማድሪድ የዛ ጨዋታ ድክመት ብዙ ጨዋታዎች ላይ የዚህ ዓመት ድክመት ተብሎ የሚነገር ድክመት ነው። ሪያል ማድሪድ ዘንድሮ ከቶኒ ክሩዝ መውጣት በኋላ የቡድኑን ባላንስ አጥቶታል። ቡድኑ አጥቂዎች አሉት፣ ብዙ አጥቂዎች አሉት፣ ብዙ ኢንዲቪዥዋል ፐርፎርማንሳቸው የላቁ ተጫዋቾች አሉት። ነገር ግን የቡድኑን ባላንስ የሚጠብቅ እንደ ቶኒ ክሩዝ ያለ አይነት ተጫዋች የላቸው። ጁድ ቤሊንጋም ኦልሞስት 9 ቁጥር ላይ ነው እየተጫወተ ያለው። ኬሊያን ምባፔ እፊት የሚሆን ተጫዋች ነው። ቪኒሺየስ ጁኒየርም እንደዛው። መሀል ላይ ቶኒ ክሩዝን በጣም ሚስ አድርገውታል ብዬ አስባለሁ። በጣም ሚስ አድርገውታል። እንግዲህ ያ የአርሰናል ጨዋታ ላይ ያየነው አቋም የዘንድሮ አቋም እንጂ የዛ ጨዋታ አቋም ብቻ ነው። ለዛ ነው ማድሪድ ይገለብጠዋል ብዬ ውጤቱን ይቀይረዋል ብዬ ማላስቡ። አርሰናልን ደግሞ ስትመለከት አርሰናል እንግዲህ ብዙዎቻችን ዘንድሮ እንዳየነው የ9 ቁጥር አጥቂ ጥረት እንዲሁም ደግሞ የማርቲን ኦዴጋርድ ዘንድሮ አቋም እንደ በፊቶቹ አለመሆን የጎል መፍጠር ላይ እና እንዲሁም ደግሞ የጎል አጨራረስ ላይ ድክመት አለባቸው። ነገር ግን አርሰናል ላይ አንድ ማታነሰው ድክመት ቢኖር የመከላከል ድክመት ነው። አርሰናል የመከላከል ድክመት የለበትም ማለት እንችላለን። ሉዊስ ስኬሊ የ18 ዓመት ተጫዋች ሆኖ ከሪያል ማድሪድ ካለ ቡድን ጋር በዚህ ደረጃ ዓለም ላይ አሉ ከሚባሉ የመስመር አጥቂዎች ከሮድሪጎ ጋር በእንደዚህ አይነት አቋም ማሳየቱ በጣም ልናደንቀው ይገባል። ወደ መሀል እየሰበረ ብቻ ማድሪዶችን ስትራክቸራቸውን ሲያስት በጣም በተደጋጋሚ ጊዜ አይተነዋል እና ከባለፈው ጨዋታ የተለየ ነገር አልጠብቅም ከሪያል ማድሪድ። ዌል እንዳሉት ከሆነ ስቴዲየም ጣራ ይዘጋሉ፣ ደጋፊ ይጮሃል። ነገር ግን ባለፈው ያጡት የደጋፊ ድምፅ አይደለም፣ ባለፈው ያጡት ስትራክቸር ነው። አሁንም ቢሆን ማድሪድ ጨዋታውን ማሸነፍ ከፈለገ ከአርሰናል የተሻለ ጌም ፕላን ማዘጋጀት ይኖርበታል ብዬ ነው የማስበው። አርሰናል ዘንድሮ የተሸነፈባቸው ጨዋታዎች
ጎል ባለማግባቱ ነው እንጂ የተከላካይ ክፍሉ ደካማ ሆኖ አይደለም የተሸነፈው። ይህ ቡድን ከ400 በላይ ለሆነ ቀን 3 ጎል አልገባበትም፣ ከ2 ጎል በላይ አልገባበትም። ይህ ቡድን በጣም ጠንካራ የተከላካይ መስመር አለው። በጣም ጥሩ የሚባል ወርልድ ክላስ የሚባል ግብ ጠባቂ አለው። በጣም ጥሩ የሚባሉ የሚለፉ ለ90 ደቂቃ ሳያቋርጡ የሚሮጡ አማካዮች አሉት። እንደ ጋብሪኤል ማርቲኔሊ አይነት ደግሞ ኮሪደሩን ከላይ ታች እያለ እየተከላከለ እያጠቃ የቡድኑን ባላንስ የሚጠብቅ ተጫዋች አለ። ቡካዮ ሳካ ምንም ማለት አያስፈልግም ስለሱ። ስለዚህ ማድሪድ ምን የተለየ ተአምር እንደሚፈጥር ለማየት እንጓጓለን። እኔ እንደማስበው የተለየ ጌም ፕላን ካላዘጋጁ በስተቀር አርሰናል ማሸነፍ አይችልም። አርሰናል ደግሞ በጣም ስትራክቸርድ የሆነ ቡድን ነው። ጌም ፕላን የማዘጋጀት ችግር የለበትም። ዘንድሮ ማንቸስተር ሲቲን 5-1 ሲያፈራርስ አይተናል። ስፖርቲንግ ሊዝበንም ሜዳው ድረስ ሄዶ 5-1 ሲያፈራርስ አይተናል። ፒኤስቪን በሜዳው ከዓመት ተኩል በላይ ያልተሸነፈን ቡድን ሄዶ 7 ሲያገባበት አይተናል። አርሰናል ኢንዲቪዥዋል ፐርፎርማንስ አሉት፣ ጥሩ ተጫዋቾች አሉት። ነገር ግን አርሰናል እንደ ቡድን ነው የሚጫወተው። በጣም ኮምፓክት ናቸው፣ ከሚባለው በላይ ኮምፓክት ናቸው። በአጥቂውና በተከላካዩ መካከል ያለው ርቀት እጅግ በጣም ጠባብ ነው። ማድሪድ የጎደለው የዛን ቀን ይሄ ነው ብዬ አስባለሁ። በምባፔና በሩዲገር መካከል የነበረው ክፍተት እጅግ በጣም ሰፊ ነበር። ያንን ቦታ ነበር እነ ዴክላን ራይስ እና ማርቲን ኦዴጋርድ እንደፈለጉ ሲቦርቁበት ነበር። እንግዲህ ስለ ዛሬው ጨዋታ እስኪ አንተ የምትጨምረው ነገር ካለ? የተወሰነ ነገር ልጨምር። የተወሰነ ነገር ስጨምር ምን አለ አሁን ቅድም አንተ ያነሳው ላይ አርሰናል ወደ 400 ምናምን ቀን ሆኖታል ብለሃል። ሲንስ ዲሴምበር 9 2023 አርሰናል 79 ጨዋታ የተቆጠረ 3+3 እና ከዛ በላይ ከ3 በላይ የተቆጠረበት 0 2 እና ከዛ በላይ ደግሞ 14 ጨዋታዎች ናቸው ከ79 ጨዋታ የተቆጠረበት 31 ክሊን ሺቶች አስመዝግቧል። ክሊን ሺት ስታቱን ደግሞ ስናይ 39% ነው ከነዚህ 79 ጨዋታዎች ማለት ነው። ይሄን ስናይ ሪያል ማድሪድ ይሄንን ጨዋታ ይገለብጣል ብሎ ማሰብ በጣም ከባድ ይመስለኛል። አዎ ሌላ ቲም ቢሆን በዚህ ጊዜ በእርግጠኝነት የሆነ ነገር ሊፈጠር ይችላል ብለን መጠራጠር እንችል ነበር። ግን በዚህ ሰዓት ትክክለኛ ቡድን ነው። ለሪሞንታዳ የማይመቸው ክለብ ቢኖር አርሰናል ነው። በዚህ ሰዓት አርሰናልን ካየን ኤክስፔክትድ ጎል ኮንሲድ ካየን አርሰናል 9 ነጥብ ምናምን ኦንሊ ሲንግል ዲጂት ክለብ ነው አሁን ካሉት ከቻምፒየንስ ሊግ ከ8ቶቹ። ሪያል ማድሪድን ካየን ደግሞ 8ኛው ከነ ቦሩሲያ ዶርትሙንድ በታች ማለት ነው። ይሄንን ስታት ስታይ ምን ያህል ጋፓቸው በሁለቱ መካከል ያለው ልዩነት ትልቅ ነው እና ሁለተኛው ጨዋታውም ላይ ይሄን ያህል ትልቅ ልዩነት እንደማያመጣ አርሰናል ሰፊ ቻንስ ያለው ይመስለኛል። አርሰናል በጣም በመከላከሉ ረገድ አንተም ቅድም ብለዋል፣ በመከላከሉ ረገድ በጣም ሬዚሊያንስ ያለው ክለብ ነው። ምንም ሪያል ማድሪድ አጥቂዎቹ በጣም አስፈሪ ቢሆኑ የግል ብቃታቸውም ያው እንግዲህ ምንም አጠያያቂ አይደለም፣ የታወቀ ነው። ግን እንደ ቲም የምትንቀሳቀስ ካልሆነ በጣም ከባድ ተጋጣሚ ነው አርሰናል። ያው ቅድም አንተ ልዩነቱን በበረኛውና በአጥቂው መካከል ያለውን ስፔስ ገልጸሃል። እውነት ነው። አሁን መሀል ተጫዋቾቹ አሁን የተወሰነ ትንሽ ክፍተት የምናየው በማጥቃቱ ላይ የኦዲጋርድ ተጽዕኖ ነው። የኦዲጋርድ ተጽዕኖ ከቀን ወደ ቀን እየቀነሰ ነው ሄደ። ግን ቢሆንም አሁን ቶማስ ፓርቲና ዴክላን ራይስ በትክክል እየሸፈኑ ነው የሚገኘው። ሳካን መመለሱ ደግሞ ያው የኦዲጋርድ ተጽዕኖ ትንሽ ቢሆንም ሳካ የግል ብቃቱን ስለምናውቀው እሱ ትልቅ ተጽዕኖ ይፈጥራል ብዬ አስባለሁ። ያ ቶማስ ፓርቲ በመጀመሪያው ጨዋታ ትልቅ ብቃት ነው ያሳየው። ቦሌ ሪካቨሪዎቹንም ስናይ 6 ሪካቨር አድርጓል። ፈርስት ፓስ ኮምፕሊቶቹንም ስናይ በጣም የተሻለ ተጫዋች ነበረ በዛ ቀን። እንግዲህ አሁን ምናልባት ነገ ዳኒ ሴባዮስን ጨምረው በመጀመሪያው ጨዋታ ከማቪንጋ በቀይ ስለወጣ ሴባዮስን ጨምረው ሊመጡ ይችላሉ ሪያል ማድሪዶች። ግን ያም ቢሆን ብዙ ለውጥ ያመጣል ብዬ አላስብም። እሺ እስቲ ስለ ዛሬው
ጨዋታ ቡድኖቹ ምን ሊያሳዩን ይችላሉ የሚለውን ደግሞ ብንወያይ ጥሩ ነው ብዬ አስባለሁ። እኔ እንግዲህ እንደ ሀሳብ ይሄ እኔ ሀሳብ ነው ከጠየቀኝ አርሰናል ማድረግ የሌለበት ለመከላከል መሞከር ይመስለኛል። አርሰናል ለማድሪድ ተጫዋቾች ኳስ መስጠት ያለበት አይመስለኝም። እንደ ባለፈው አይነት አጫውት በፋስት ብሬክ የጎል ድሎችን ለመፍጠር መሞከር፣ የማድሪድ ተጫዋቾችን እንደ ባለፈው ፕሬስ ማድረግ ከቻለ እንዲሁም ደግሞ የመጀመሪያውን 30 ደቂቃ ቴምፖውን ጠብቁ፣ የስቴዲየሙን ግለት ጠብቁ፣ ጎል እንዳይቆጠርበት ካረገ አርሰናል 99% አልፏል ብዬ ደመድማለሁ። ይህ ሳይሆን ቀርቶ አርሰናል ልክ እንደ ሲቲው ጨዋታ አይችሉም ይገባባቸዋል እያልኩ አይደለም፣ ግን ሙሉ ለሙሉ ዘግተው ቢከላከሉ የማድሪድ ኢንዲቪዥዋል ብሪሊያንስ እኔ የሚታይ ይመስለኛል። የቪኒ ጁኒየር በጠባብ ስፔሶች የመጫወት ችሎታ፣ ከዛም ጎሎችን የማግባት ችሎታ፣ ኬሊያን ምባፔ ያገኘውን እድሎች ወደ ጎል የመቀየር ችሎታ በደንብ የሚታይ ይመስለኛል። እኔ ለሉካ ሞድሪች እድሉን ባይሰጡት ጥሩ ነው። ኳስ በደንብ እየሰጡት እድሉን ባያገኝ፣ ኳስ የመያዙን እድሉን ባያገኝ ብዬ አስባለሁ። ከኳስ ጋር ምን አይነት ድንቅ ተጫዋች እንደሆነ የምናውቀው ማድሪዶች ያው እንዳልኩት ከግል ብቃት ካላቸው ተጫዋቾች ብዙ ነገር እንደሚጠብቁ ግልጽ ነው። እርግጠኛ ነኝ ደግሞ ብዙ ነገር ሊያረጉ ይችላሉ፣ አይታወቅም። ግን ደግሞ አርሰናሎች በጣም የተሻለ በጣም ኦርጋናይዝድ የሆኑ ቡድን ናቸው። የማድሪድን ማጥቃት በደንብ የሚቋቋሙ ይመስለኛል። በዋን ቱ ዋን ዲፌንዲንግ ጁሪየን ቲምበር ምን አይነት ብቃት እንዳሳየ አይተናል። የማይልስ ሉዊስ ስኬሊን ብቃት አይተናል። የዊሊያም ሳሊባን ምን አይነት ወርልድ ክላስ ተከላካይ እንደሆነ አይተናል። ዴክላን ራይስ ልዩነት ፈጣሪ ተጫዋች ነበር በባለፈው። በአሁኑም ጨዋታ እሱን በትልቁ ጠብቀዋል። በመስመሮች መካከል ባለፈው እንዴት ሲያጠቃቸው እንደነበረው፣ እንዴት ክፍተቶችን ሲጠቀም እንደነበር አይተናል። አሁንም የተለየ ነገር አልጠብቅም። አርሰናሎች የባለፈውን አጫወት ይዘው የሚደግሙት ከሆነ ውጤቱ ይሰፋል እንጂ ማድሪድ ሬሞንታዶን ባያስበው ይሻሉ የሚል እምነት ነው። ልክ ነህ ዮናስ። እንግዲህ እኔ ሌላው እስካሁን ያልጠቀስነው በጣም ተጽዕኖ ፈጣሪ ብዬ የማስበው ተጫዋች ኮርቱዋ በመጀመሪያውም ጨዋታ አይተነዋል። በጣም ጎል የሚሆኑ ፓሶችን በምን አይነት ጥበብ ሲያድን እንደነበረ የታየ ነገር ነው። በዚህም ጨዋታ ምናልባት እንግዲህ ለሪያል ማድሪድ ተከላካዮቹ ክፍተት እንዳለባቸው መጠን ኮርቱዋ የተወሰነ ሊሸፍን ይችላል ብዬ አስባለሁ። ከዚህ በተጨማሪ ደግሞ ያው ክሊያን ምባፔ እና ቪኒሺየስ ብቻ ሳይሆኑ እና ሮድሪጎም ያው እንግዲህ ከዚህ በፊት በታሪክ 2021-2022 ላይ ሲቲ ላይ እንዳደረጉት ሮድሪጎ ምን እንደሰራ ይታወቃል። እነዚህም ተጫዋቾች ስታያቸው ያው ትልቅ ግምት የሚሰጣቸው ናቸው እና ቤሊንግሃምም ጥሩ ለውጥ ያመጣል ብዬ አስባለሁ። እኔ የበለጠ ደግሞ ቫልቬርዴ መሀል ላይ ቢሆን ቫልቬርዴ ወደ መሀል መጥቶ ቫስኬስን ወደ ቀኝ ቢያደርጉት ቀኝ ተመላላሽ ቫልቬርዴ እንግዲህ በሹቱ የታወቀ ነው። እንደዚህ አይነት ጨዋታዎች ላይ ደግሞ እንደዚህ አይነት ሹቶች ምን እንደሚፈጥሩ ባለፈው የታየ ነው እና ቫልቬርዴን ወደ መሀል ቢመልሰው አንቸሎቲ ትልቅ ኢፌክት ይኖረዋል ብዬ አስባለሁ። እና ደግሞ ፈርስት ሃፍ ላይ የሚሆነው ነገር ወሳኝ ይመስለኛል። ፈርስት ሃፍ ላይ ቀድሞ ካገባ ሪያል ማድሪድ ለአርሰናል ከባድ እየሆነ መሄድ ይመስለኛል። 1-2 ቢያገባ ግን ያው ቅድም እንዳልነው ነው ደግሞ አርሰናል ምን አይነት ክለብ እንደሆነ አቋሙን በዚህ ዓመት 27 ጎል ነው የገባበት በፕሪሚየር ሊጉ ትንሹ ጎል የገባበት ነው። በቻምፒየንስ ሊግ ደግሞ 6 ጎል ብቻ ነው የተቆጠረበት። ይህንን ስናይ ያው ከባድ ቢሆንም አርሰናል ላይ ጎል ማስቆጠር ግን ሪያል ማድሪዶች እንደምንም ብለው ፈርስት ሃፍ ላይ የሆነ 1 ጎል ወይ 2 ጎል ካስገቡ ያው ጌም ኦን በቀጥታ ጌም ኦን። አርሰናልም ያው የመረበሽ እንትኑ ጃኮብ ኪዎር ምናምን ከመሆኑ አንጻር ተከላካዮቹ ይከብዳል ብዬ አስባለሁ። ግን በቃ ፈርስት ሃፍ ላይ የሪያል ማድሪድ እንቅስቃሴ በጣም ወሳኝ ነው ብዬ አምናለሁ። ይህንን የተወሰነ አይቻለሁ። ሌላ ምን የምትጨምረው ነገር አለ? በቃ ምንም የምጨምረው የለም። እንዝጋዋል። ብንዘጋው ይሻላል። ያው እንግዲህ ይህ ጨዋታ ተጠባቂ ነው በጣም ያው እንደ የመጀመሪያ መርሃ ግብራችን ፕሮግራማችንን የምናደርግበት ሁለተኛው ፕሮግራማችን የምናደርግበት ቀን ነው።
እንግዲህ ነገ ከጨዋታው በኋላ ደግሞ ብዙ ነገር እንላችኋለን። ያው እንግዲህ እየከረረ እየሄደ ነው ቻምፒየንስ ሊጉ። እናንተም ተከታተሉን እንግዲህ አበረታቱን። ላይክ፣ ሰብስክራይብ፣ ሼር በማድረግ አለው በሉ። ኳሱን እንግዲህ እንደምታዩት እኛንም እየሰማችሁን ትብብራችሁ አይለየን። ሰብስክራይብ፣ ሼር፣ ላይክ በማድረግ አስተያየት ካላችሁ ደግሞ ኮሜንት ላይ ይሄ ነገር ይሻሻል በሉ። ያው እያሻሻልን እንግዲህ የምትፈልጉበት እኛ የምንፈልግበት እናንተ የምትፈልጉበት ደረጃ እንደምንደርስ ከፈጣሪ ጋር እናስባለን። እንግዲህ ቻውን በላቸው። በቃ ቻው። መልካም ውሎ ይሆንላችሁ። እንግዲህ ቻው፣ ሰላማችሁ ይብዛ። ቻው።